ሴት ልጅ ያለ ምንም ኮንዲሽን ትወደዳለች። ሴት ብቻ ስለሆነች ወንዶች ይወዷታል፣ ልጆቿ ይወዷታል፣ መንግስት ይወዳታል። ወንድ ልጅ ካልሰራ ሸክም ነው የሚሆነው። ወንድ ልጅ አጥቶ ተቸግሮ ማንንም መርዳት ካቃተው የሚፈልገው ሰው የለም። ህይወት ተከብድበታለች። የማዘኛ ጊዜ በድህነት ለማዘን ራሱ ቤት ቁጭ ለማለት መብት የለውም። ወታ አስራም ወይ ነው የሚባል። እውነት ውሸት? ሴት ትባላለች ተጓኩላ ቤት መቀመጥ ትችላለች። አያችሁ ተፈጥሮ። ሴት ልጅ ለዛ አልተፈጠረችማ። ሄዳ ለፍታ ፕሮቫይድ እንድታረግ ስላልተፈጠረች እንዲሁ መወደድ ትችላለች። ወንድ ጫካ ሄዶ አድኖ አምጥቶ ፊዚካሊ ራሱ ስትሮንግ የሆነ ወንድ ለዛ ነው። እግዚአብሔር የፈጠረውን አፈጣጠር ነው መነግራቸው። ወንድ ምንድነው? አባት ነው። ወንድ የተባለ ሁሉ እግዚአብሔር አባት እንደሆነ ነው የሚያውቀው፣ ሳይወልድም ሳያገባም። አባትነት ከማግባት ጋር ብቻ የተገናኘ አይደለም፣ ከአይዴንቲቲ ጋር የተገናኘ ዘር አለ ውስጡ። ከሴቷ አይደለም ዘር የሚመጣው። የአባትነትን ድርሻ እየነገርኳቸው። እግዚአብሔር አባት ስደን የምንፈልገውን ሁሉ የሚያቀርብልን አባት ማለት ነው። እግዚአብሔር ኤልሻዳይ ማለት ምንጫችን፣ ሶርሳችን፣ የበረከት ምንጭ፣ የጤንነት ምንጭ፣ የነገር ሁሉ ምንጭ ነው ማለት። እግዚአብሔር አባት እየተባለ ያለበትን ሁኔታ እንድታውቁ